ሰላም ጤና ይስጥልን ኩብራንና ኩብራት የኩንኩት ተከታታዮች በእያላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬም በየትኛውም አካባቢ ላይ ኩዌት እንዴት የግል ህክምና ማግኘት እንችላለን መኖሪያ ፈቃድ ያለን እንዲሁም የሌለን እንዴት መታከም እንችላለን የሚለውን እስከ መጨረሻው መረጃውን ሰጣችኋለሁኝ። ይህንን ቪዲዮ ሰብስክራይብ ላይክ እንዲሁም ሼር በማድረግ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ እንድታስቀምጡልኝ እፈልጋለሁኝ። እንግዲህ በግል መታከም ለምትፈልጉ ኢትዮጵያውያን በኩዌት ማለት ነው አጋጣሚ ሆኖ መኖሪያ ፈቃድ ሳይኖራችሁ ነገር ግን የግል ፓስፖርት ያላችሁ የተለያየ ህክምና ማድረግ የምትችሉበትን ክሊኒክ ወይም አድራሻቸውን አስቀምጥላችኋለሁኝ። ካልሆነም ደግሞ እናንተ ጉግል ላይ ትገቡና ልክ እኔ የምነግራችሁን ክሊኒክ ሰርች ስታደርጉ ስልክ ቁጥርና አድራሻ ይመጣላችኋል ማለት ነው። የትኛው አካባቢ እንደሚቀርባችሁ በእናንተ ምርጫ ሄዳችሁ በግል መታከም ትችላላችሁ ማለት ነው። ለምሳሌ ማህፀን ህክምና ሊሆን ይችላል፣ እንዲሁም የውስጥ ደዌ፣ ኩላሊት፣ ጉበት፣ ጨጓራ፣ አንጀት፣ ጣፊያ እንዲሁ የተለያዩ ችግሮች ያለባችሁ ኢትዮጵያውያኖች አሁን በማስቀምጣቸው የግል ክሊኒክ ሄዳችሁ በፓስፖርታችሁ መታከም ትችላላችሁ ማለት ነው። ለምሳሌ ሽፋ አልጀዚራ የሚለውን የግል ክሊኒክ ጉግል ላይ ገብታችሁ ሽፋ አልጀዚራ ብላችሁ ሰርች ስታደርጉ እናንተ የምትፈልጉበትን አካባቢ መጨመር። ለምሳሌ ፈርዋንያ ልትሆኑ ትችላላችሁ፣ ጀሊብ ልትሆኑ ትችላላችሁ፣ ፋሄል ልትሆኑ ትችላላችሁ፣ ሳልሚያ ልትሆኑ ትችላላችሁ። የምትፈልጉበትንና ለእናንተ ይቀርበናል የምትሉትን አካባቢ ማስገባት ትችላላችሁ ማለት ነው። ከታች ሎኬሽንና ልክ ጉግል ላይ ሰርች ስታደርጉት ሎኬሽንና ስልክ ቁጥር ያስቀምጥላችኋል። በቦታው ላይ ስትሄዱ ደግሞ የምትፈልጉትን ዶክተር እንድትመርጡ ምርጫ ያስቀምጡላችኋል ማለት ነው። ሲቀጥል ሜትሮ ሆስፒታል ሁለተኛው ማለት ነው። ጥርስ ማሳሰር ለምትፈልጉ እንዲሁም የተለያዩ ንቅሳቶችን ከሰውነታችሁ ላይ ሪሙቭ ወይም ማስወገድ ለምትፈልጉ እህቶችና ወንድሞች ሜትሮ ሆስፒታል እንዲሁም ሽፋ አልጀዚራ ሆስፒታል ሄዳችሁ አገልግሎት ማግኘት ትችላላችሁ ማለት ነው። ሌላው ትንሽ ወደድ የሚሉ ቦታዎች ናቸው፣ ግን ህክምናቸው በጣም አሪፍ የምላቸውን ደግሞ ሁለት ሆስፒታሎች አስቀምጣለሁ። ይሄ የእናንተን ካፒታል ስለሚጠይቅ ወይም ክፍያቸው ትንሽ ከፍ ያለ ስለሆነ ያው የምትፈልጉ ሰዎች ግን ሄዳችሁ መታከም ትችላላችሁ ማለት ነው። ዳር አልሽፋ ሐዋሊ ይገኛል። በጣም ኩዌት ላይ እኔ አንደኛ የምለው ሆስፒታል ነው ማለት ነው። ሲቀጥል ደግሞ ሰላም ደወሊ ሳልሚያ አካባቢ ይገኛል። ሰላም ደወሊ ይሄም በጣም አሪፍ ነው ማለት ነው። ማህቡላ አካባቢ ላይ ለምትገኙ ወይም ፋሄል ማህቡላ መንገፍ ምናምን ለምትገኙ ደግሞ አሊያ ሆስፒታል እነዚህ አነስ ያሉ ሰርጀሪዎችንም ስለሚሰሩ በእነዚህ ቦታዎች ላይ ሄዳችሁ በግል ህክምና ማግኘት ትችላላችሁ። ስለዚህ እነዚህ ቦታዎችን ሰርች በማድረግ የግል ህክምና ማግኘት ትችላላችሁ ማለት ነው። ጥርሳችሁን ለሚያማችሁ፣ ጥርስ ማሳሰር ለምትፈልጉ እንዲሁም የማህፀን ህክምና፣ የኩላሊት፣ የጉበት፣ የጨጓራ እንዲሁም ሌሎች ነገሮችን በደማችሁ ውስጥ ደግሞ ቪታሚን የማነስና የመብዛት ነገር ካለ እነሱን በደማችን ውስጥ ምን ያንሰናል፣ ምን ይጨመርልን፣ ምን ያስፈልገናል ለምትሉ ቪታሚን ዲዳል እጥረት ላለባችሁ እነዚህ ነገሮችን ሄዳችሁ እዚህ ቦታ ላይ ህክምናውን ማግኘት ትችላላችሁ ማለት ነው። ዳር አልሽፋ እንዲሁም ሰላም ደወሊ የምንላቸው በብዛት የዚህ ሀገር ዜጎች ወይም መዋጥኖች የሚታከሙበት ነው። ነገር ግን በጣም ስፔሻሊስት የሆኑ ዶክተሮች የሚገኙበት ነው ማለት ነው። ሌላው ሽፋ አልጀዚራ፣ ሜትሮ እንዲሁም አሊያ ሆስፒታል የምላቸው ደግሞ ትንሽ ዋጋቸው ቀነስ ያለ ነው፣ ግን ህክምናቸው የነሱም በጣም አሪፍ ነው። እነዚህ ቦታዎች ላይ በመሄድ የግል ህክምና ማግኘት ትችላላችሁ። አመሰግናለሁ።